አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ እንደምናችሁ። እንግዲህ ጠፍተናል፣ ተመልሰን መተናል። እንደምናችሁ ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ዛሬም ከእህቴ ሮዛ ጋር አብረን መተንላችኋል። ነይ እስኪ ወጣ ወጣ እንበል እንዝናና ብያት፣ ያው ልጆች ቢኖሩባትም ነይ ትንሽም ቢሆን ብያት ተገናኝተን ነበር። አሁን ልትመለስ ነው። በተገናኘንበት አጋጣሚ ደግሞ ትንሽ ወጣ ብለን እንደ ሀዲቃ ነገር ቦታውን ትንሽ እንትን እንላችኋለን፣ እናስገባላችኋለን። ያው ትንሽ የዘና እንበል አየር እንቀይር ብለን ነው ወጣ ያልነው። ከዛ ነይ ብያት አሁን ወደ ልጆቿም ልትመለስ ነው። ያው በዚህ አጋጣሚ ቪዲዮ እንቅረጽላችሁ ብለን ነው። ሮዚ ሰላም ያያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የበድሪያ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። እና ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱት። ያው መቼም ዩቲዩብ ውሸት ነው የምታበረታቱት። ታበረታቱ። የኔ ቻናል ራሱ በጣም ሙቶ ወጥቋል። ምን አይዲያን ይዘን እንምጣ? እስኪ ጻፉ ኮሜንት ላይ። እውነት ለመናገር እናንተ ያው ምቼ የምትወዱትን ኢካሌ ያገባ፣ ኢካሌ ተፋታ፣ ኢካሌ ልታገባ ነው፣ ኢካሌ ጓደኛ ነው አይደለም እንዴ እንት የምትወዱት? ስለዚህ ውድቶቼ እኛን ማበረታቱን ምን ነው እና ዛሬ ደግሞ በአዲስ የሚያምሩ ቦታ ገብተን እንቀርጻለን። ያው ስልጥ ቅበት ነው ያለ ነው። ቅበትም ውስጥ ያው ትንሽ የመናፈሻ ነገር ሄደን እንቅረጽላችሁ ብለን ነው ማለት ነው። እውነት ለመናገር ቅድም ሮዛ እንዳለችውም በተለያየ ፕራንኮችም ይሁን እናንተን በሚያዝናና በአዳዲስ ነገሮች እንመጣለን ካበረታታችሁ። ግን ደግሞ እናንተም ደግሞ የምትፈልጉት እንድንቀርጽላችሁ የምትፈልጉት ቦታ ማዘዝ የምትፈልጉት የተለያዩ እቃዎች ያው ሮዛም ታደርስላችኋለች፣ እኔም አደርስላችኋለሁ፣ ችግር የለውም። በተጨማሪም ደግሞ ይዘንላችሁ እንድንመጣ የምትፈልጉት ሀሳብ ካለ ኮሜንት አድርጉልን፣ ይዘነው እንመጣለን ማለት ነው። ያኒ ሁሉም በእጃችን አለ። ወንድም አምጡ ካላችሁ እናመጣለን። አይ እሱ እንኳን ትንሽ እውነት የምትፈልጉት ነገር እኛ ለማቅረብ ዝግጁ ነን። እናንተ ደግሞ አይታችሁ ለኮሜንት ጻፉ። ችግር የለብንም፣ ምንም ችግር የለም። አው ያኒ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱንና ጥሩ ነገር ይዘን የምንመጣው ያው ጥሩ ቪው፣ ጥሩ ተመልካች፣ ጥሩ ነገር ሲኖር ነው። ያኒ ስታበረታቱን ነው። ያ ዝም ብላችሁ ይዛችሁት መጡ። አንድ ቦታ ቪዲዮ ለመስራት ስትሄዱ ታክሲም የሆነ ነገር ያስፈልገዋል አይደለ? እና ያንን ነገር እንኳን አውጥታችሁ በዛ ነገር ደግሞ ማታገኙበት ከሆነ ትንሽ ከባድ ነው የሚሆነው ማለት ነው። ያኒ እኔ እንደውም ዩቲዩብ ክፈቱ ጀምሩ፣ የመዳም ቅመሞች ሀገር ስገቡ የተለያዩ ነገሮችን ትሰራላችሁ ምናምን እንላለን እና ያው እንደምናስበው እዛ ሆነን ቀላል ሆኖ አይደለም። ግን እርስ በራስ የመደጋገፍ ነገር የለም። ታዋቂ የሆኑትን እንደዚህ ፊልም አክተር ምናምን የተለያየ ሌላን ሰው ነው እንጂ የምናበረታታው እርስ በራስ እንትን አንልም። ኢቭን አይደለም እኛ ያው አሁን ገና የጀመርነው ከዚህ በፊት እንኳን ብዙ ስለ ምግብ ያኔ ስለ አረብ ሀገር የተለያዩ ኑሮ ማለት ነው። ለምሳሌ የቤት እዛ መዳም ቤት የሚሰራውን ስራዎች ላለመዱ እህቶች እንዲለምዱ የሚሰሩ አሉ። ጠብኽ የሚሰሩ ምግብ፣ ጽዳትም የተለያየ ነገር የሚያስለምዱ አሉ። ቋንቋን የሚያስተምሩ አሉ። እነሱን እንኳን እኛ አናበረታታም። ግን ደግሞ ሌላ እንደዚህ ፊልም የሚሰሩ ድራማ የሚሰሩ ወይም ደግሞ ፍራንክ ብለው ይሄ ባሌ ነው የሆነ ነገር ብለው በተለያየ ነገር የሚመጡ ሰዎችን እናበረታታለን። ማበረታታቱ ጥሩ ሆኖም ሳለ ግን ለምን እንደሆነ ባላቅም እርስ በራሳችን ለራሳችን አንሆንም። ትንሽ ከባድ ነው። አላኩል ሀል ይሄን ሁሉ ያልኩት ያው አበረታቱን፣ የምትፈልጉትን ነገር ጻፉልን። ያኔ ለምሳሌ እኛ ይዘነው እንድንመጣ እናንተን የሚያዝናና የሚያስተምር የሚጠቅማችሁ ማየት የምትፈልጉት ቦታ ካለ ኮሜንት አድርጉልን፣ እንሄዳለን፣ እናሳያችኋለን። የምትፈልጉት ነገር አስቀምጡ። እኛ ወላሂ ሁሉ ነገር በእጃችን አለን፣ እንሄዳለን። የምትፈልጉት ቦታ ይሄ ያሳዩኝ። የሚናፍቃችሁ ነገር አገር ደግሞ ብዙ ነገር እዛ ሀገር ስትሆኑ ብዙ ነገር ነው የሚናፍቃችሁ። አተ ምግብ ራሱ ይሄ ነገር አሳዩኝ እና ያው ማታ ደግሞ በላይቭ በቆሎ ደርሷል ያላችሁ ልጆች አላችሁ። ዘንድሮ ብቻ አልሐምዱሊላህ ጤና ይኖር እንጂ የበቆሎ ነገር በአላህ ነው። የዝናብ ችግር አለ እንግዲህ ካይር ነው ትንሽ ያው ሀገር ላይ አሁን ያው ጊዜው ወሩንም የምታውቁት ነው። ሐምሌ በጣም ጭጭቅ ያለ ክረምት ነው እንደሚታወቀው።
ግን አሁን ላይ ሱብሃንአላህ ልክ እንደ በጋ ነው ሁሉም ነገር። ነፋሱን ብትሉ አባራሙ የተለያየው ነገር ብቻ አልሐምዱሊላህ ላኩል ያህል ለመብላት ለመጠጣት ለመኖር ዘንጦ ለመኖር አላጣም። ሰው ይሰራል፣ የተለያዩ ነገሮችን ይሰራል፣ ይሞክራል፣ ይዘንጣል፣ ይኖራል። የእውነት ነው የምላችሁ። በዚህ አጋጣሚ እንደዚህ ሀገር መግባት እኮ ይፈራሉ። አሁን ስለ ሀገር ዝናብ የለም ነገር እንደዚህ ሲባሉ ምን እንበላለን ምን እንጠጣለን እና ሀገር መግባት ፈርቻለሁ፣ ብር የለኝም፣ ቤት ያልጨረስኩም የምትሉ ልጆች አላችሁ። የኛ ቤታችን የመጨረሻ ቤታችን መቃብር ናት። ግን ግዴታ የመዳመን ቤት ግዴታ የመዳመን ኖሮ ከኖርኩ ብላችሁ እድሜያችሁን እዛ አትጨረሱት። ምክንያቱም እኛ አላህ ያስቀምጥን ጊዜ ነው የምንቀመጠው እንጂ እስከ ዘላለም አይደለም እዚህ ምድር የምንቀመጠው። ስለዚህ ውዲቶቼ ለዱንያ ለምንም ነገር አትጨናነቁ። ብርም የለኝም ብላችሁ አትጨናነቁ። ብር ይመጣል ይሄዳል። ግን ዋና ጤና ነው። የሰው ልጅ ጤና ካለ ሁሉም ነገር አለ። ሀገራችን ደግሞ ዋና ሰላም ይሁን እንጂ ምንም ሰንበላ አናድርም። አልሐምዱሊላህ ዋና ጤና ነው የሰው ልጅ። ጫጫታ አለ ይቀርታ ታክሲዎች ነው እንደዚህ ከዚህ መንገድ ስለሆነ ለዛ ነው። እና ሮዛ እንዳለችው እውነት ለመናገር ፀሐዩ እንትን ስላለ ማለት ነው ካሜራው በደንብ እንትን አይልም አይታይም። ገባውበታ አላኩል ያል እንትን እውነት ለመናገር እዚህ ሀገር መጥቼ ምን እበላለሁ ምን እጠጣለሁ ሳይሆን ማሻአላህ ተባረከ ረህማን ሐቂቃ ገቢው ባለፈው ቲክቶክ ላይ የሆነ ጥያቄዎችን እያየው ነበረ። እንደውም እዚህ ስንት ነው 4000 ክራይ የምትከፍሊው 6000 ስትል የሰማዋ ልጅ አለች። እና ሱብሃንአላህ ቤተሰው መግዞኝ የተለያዩ ስራዎችንም ሰርቼ አልሐምዱሊላህ አሪፍ ኑሮ ነው የምኖረው አለች ማለት ነው። ከዛ ምን ለማለት ነው እኛ እንዳሰብነው አይደለም። ሀገር ይከብዳል። የሆነ ነገር ዝናብ የለም፣ በቆሎ እንደዚህ አዝመራ ተበላሽቶ ብዙ ነገር እንደሚባሉት አይደለም ሐቂቀታን። ለምን የቀንም ሰራ ተራሩጦ ምን ብሎ ተፈብር ምንም ብሎ ከበፊቱ አነሰን በዘም የተሻለ ኑሮ ነው የሚኖረው ሰውም ማለት ነው። አልሐምዱሊላህ ኑሮ ተወደደ ሳሙና ይሄን አክል ገባ ምን አለ ይበል እንጂ ሰው የሚኖረው ኑሮ ወላሂ ደስ የሚል ነው የሚኖረው ኑሮ ማለት ነው። ይለብሳል፣ ይረግጣል፣ ይበላል፣ ይጠጣል። ማሻአላህ ተባረከ ረህማን። ሌላው ያው ይሄ ኑሮ ውድነቱ የለም ዘና ብሎ ነው የሚኖረው ስል አንዳንድ ብራችሁን ያለግባብ ይሄ ያለ ቦታው የሚያወሩ ሰዎች አሉ። እንደዛ ማለት አይደለም። ማለት ይሄ አንድን ብር ወደ 2 ወደ 3 እንድታደርጉ አጣሩ እንጂ ያለቻችሁን ልቀቁ ዝም ብላችሁ ትኖራላችሁ ማለት አይደለም። ጭራሹኑ ያለን ብር ማጥፋት በቀላሉ ብር መጥፋት እንደሌለበት ለሆነ ላልሆነው ለቤተሰብም ቢሆን ለማንም ለየትኛው መካል ቢሆን ለሆነ ላልሆነው ነገር ይሄ ጎደለ ይሄ እኮ እንደዚህ ያለ ይሄ እንደዚህ ብሎ መበተን እንደሌለብን የሚገባን እዚህ ስንመጣ ብቻ ነው። ያም ሆኖ አተን ተቸግረን ብቻ አይደለም የሚገባን ብዙ ማድረግ ያኔ የጎደሉ ነገሮች የሚታዩን እዚህ ስንመጣ ማድረግ እያለብን ለሌላ ነገር ጊዜያችን፣ እድሜያችን፣ ገንዘባችንን ማባከናችን፣ ጉልበታችን ማባከናችን ሲገባን በጣም የሚቆጭ ነገር ተቆጭተንም ደግሞ መመለስ ማንችለው ነገር ነውና ያለ አግባብ አንድም ብር መጥፋት የለበትም። በተለይ አረብ ሀገር ሄዶ እድሜውን ፉት አድርጎ ጊዜውን ላቡን ጥፍ አድርጋ የምትሰራ ሴት ያለ አግባብ አንዲት ብር ማባከን የለባትም። እኔ የገባኝ ነገር አሁን ሮዛንቺ ምትያለሽ? አው ብዙ ነገሮች እኮ አሉ። አሁን ምሳሌ ጊዜዋን ጨርሳ ሀገር ልግባ ስትል ቤተሰብ ማይወዳለ ባለቤት ራሱ ባይወዳለ ብዙ ነገሮች ስለገጠመኝ ስላየሁት ነው በጓደኞቼ ማለት ነው። እና ብዙ ነገሮችን ደግሞ ስትመጡ የቆያችሁት እዛ የሀገሩን ምንነቱን ሳታውቁ የቆያችሁ ሰዎች አላችሁ። አዎ ብዙ ነገር እንደተቀየረ ይረሱታል። አዎ በአሁኑ ሰዓት አስቸጋሪ ነው ጊዜ። ስለዚህ ውድቶቼ መታችሁት እንኳን አይታችሁትን ብትረዱ ይሻላችኋል። እዚህ አገር ሲደውሉ ሲጀምር ሪቦኝ አልፈለጠኝ ቆረጠኝ ብቻ ነው እንጂ ለደስታ ሲደውሉ እናንተ ሰላም ጥሩ ነገር አታዳምጡም። እኔ በራሴን ደርሶብኛል በብዙ ነገር ስላየሁት ነው። እዚህ ሀገር ብዙ ነገር ናፍቆ ስንደውል ሁዴታውን ቤተሰብ ስንጠይቅ ራሱ ወይ አራትም ጭቆ አይተሸሹ ሀገር አይደለም በቃ ያ ስትሰሙ ብዙ ስሜት አለው ግን ለመምጣት